ሚሊዮን ዶላር በላይ ገቢ እንድታገኝ ያስቻላትን ሂውማን ሄር ማለት ሰው ሰራሽ ፀጉር እንዴት አድርጋ ሸጠችው ሲባል በቻይና ስም ነው ሰው ሰራሽ የፀጉር ምርቶችን ለዓለም ገበያ ስታቀርብ የነበረው። እንግዲህ ኒውክሌር በሚል የንግድ ማዕቀቦች በተለያዩ ሁኔታ የተጣሉባት ሀገር ናት። ያንን ተከትሎ የውጭ ምንዛሬ የምታገኝበት እድል እጅግ በጣም የጠበበ ነው። እርግጥ ነው ደረጃ ይጣልባት የንግድ ማዕቀብ እኛን አይመለከተንም በማለት የተወሰነ ግብይት የሚያደርጉ ሩሲያን የመሰሉ ሀገራት እንዳሉ አሜሪካና አውሮፓ ማዕቀብ የተጣለባት ሰሜን ኮሪያ ሰው ሰራሽ ፀጉር ወይም ዊግ ምርቶችን በቻይና የተሰራ በማለት ለዓለም ገበያ እያቀረበች ነበረ መባሉ በርካቶችን በጣም ያስደነቀው ጉዳይ ሆኗል። ነገር ሰሜን ኮሪያ ያልታሰበ ምርት ለምን ጊዜም ተቀናቃኟ ደቡብ ኮሪያ ሳይቀር በእጅ አዙር ስትሸጥ ነበረ ተብሏል። ሌላው ደግሞ ማዕቀቡን ከጣሉባት ሀገራት መካከል አንዷ አሜሪካ ናት። ከተባበሩት መንግስታት ድርጅት ጎን ለጎን አሜሪካና አውሮፓ ናቸው ማዕቀብ የጣሉባትና ለአሜሪካ ጭምር ዋነኛ አቅራቢ ሆና ለአሜሪካውያን ሳያውቁት በሰሜን ኮሪያ የተሰሩ ልጆች ያደርጉ ነበረ ተብሏል። አውሮፓና ጃፓንም ዋነኛ የሰሜን ኮሪያ ዊጎች መዳረሻ መሆናቸውን የተሰማው የሀገሪቱ ነጋዴዎች ታዲያ ሀገሪቱ የንግድ ማዕቀብ በምን መልኩ ምርቶችን የሚል ጥያቄ ይመጣል። ሰሜን ኮሪያ ላይ ዊጎቹን ከሰሩ በኋላ በኮሪያ የተመረቱ ሰው ሰራሽ ፀጉሮችን ወደ ቻይና በማጓጓዝ በቻይና የተሰራ ሜዲን ቻይና የሚል ስም እየጨመሩ ያለምንም እንከን ከፍተኛ ገቢ ሲያገኙ እንደነበረ በዘገባው ላይ ተጠቅሷልና ይህ ነገር በጣም ፒዮንግያንግ ከሰሜን ኮሪያ ሰው ሰራሽ ፀጉር እየላከች የምታገኘው ገቢ አሁን ላይ መታወቁ ከነ